ጀዋር መሐመድ አደጋ ውስጥ ቀለበት ውስጥ ወጥመድ ውስጥ እየገባ ሲመጣ ልትፈርስ ነው ሲላት የነበረችው ሀገር ግን ከመፍረስ መዳኗንና የመፍረስ ስጋት እንደሌለባት አመነ ብላችሁ ታምናላችሁ? ጀዋር ኢትዮጵያን ከመፍረስ ማዳን አለብን የሚለው ትርክትና እምነት ዛሬም ላይ ይዘሃል? ስጋቴ አሁን የውስጣዊ ስጋቴ መለስ ብሏል። ውጫዊ ስጋቴ ግን ከመቼም በላይ በጣም ከፍሏል። ኢትዮጵያ የመፍረስ አደጋ የለባትም። በተለይ በውስጥ ባለው ሽብር በኦነግ በሸኔ በፋኖ በምናምን ኢትዮጵያ ትፈርሳለች እያልኩ ሳወራ የነበረው ስጋት አሁን ቀሎልኛል ይላል። ስጋት አልነበረም፣ ያንተማ ምኞት ነበር። ሰግተህ አልነበረም ጀዋር፣ ያንተ ምኞት ነበር ኢትዮጵያ እንድትፈርስ ሀገር እንዲበታተን። ያልሰራው ያላደረከው ያልሞከርከው ነገር አልነበረም። ነገር ግን ኢትዮጵያ በልጆቿ ኢትዮጵያ በፈጣሪዋ ጥበቃ ከናንተ ምኞትና ከናንተ ሟርት ተረፈች።